ቢስሚላሂር ረህማኒር ረሂም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወንድሞቼና እህቶቼ ነቢ ሙሐመድ ሰይዳችን ሀቢባችን እስቲ በምን አይነት ሁኔታ ውስጥ ነበር ያለቀሱት? በመጀመሪያ ደረጃ በካ ረሱሉላህ ሰለላሁ ዐለይሂ ወሰለም ረህመተን ሊኡማ ለነቢ ሙሐመድ ለራሳቸው ህዝብ ብለው በጣም አለቀሱ። በሁለተኛ ደረጃ ደግሞ በካ ሊመውቲ ሐምዘተ ወጃዕፈር ሐምዛና ጃዕፈር ሲሞቱ ደግሞ በጣም አለቀሱ። ሶስተኛ ደግሞ ልጃቸው ኢብራሂም የተባለ ሲሞቱ በጣም አለቀሱ። አራተኛ ደግሞ ኢብኑ መስዑድ የሚባል ሰሃቢ ማለት ነው ነቢ ሙሐመድ አለይሂ ሰላቱ ወሰላም አስጠሩትና እስቲ ተቀምጠን ቁርአን ቅራልኝ አሉ። ታዲያ ይህ ሰሃቢ ማለት ነው ያ ረሱላህ አሉት፣ ቁርአን እኮ በእርሶ ላይ ነው የወረደው፣ እንዴት እርሶ ላይ እቀራለሁ ሲሉ ነቢ ሙሐመድ አለይሂ ሰላቱ ወሰላም ምን አሉ? እኔ እኮ መቅራት ሳይሆን ሰው ሲቀራ ማዳመጥ ፈልጋለሁ አሉ። ታዲያ ይህ ሰሃቢ ደግሞ ከሱረቱ ኒሳ ጀመሩለት ማለት ነው። ሱረቱ ኒሳ ቀርተው 40ኛ አየት ላይ ሲደርሱ ፈከይፈ ኢዛ ጂእና ሚን ኩሊ ኡመቲን ቢሸሂድን ወጂእና ቢከ አላ ሃኡላኢ ሸሂዳ አየት ላይ ሲደርሱ አቁም አሉት። ዞር ብዬ ሳያቸው ነቢ ሙሐመድ አለይሂ ሰላቱ ወሰላም ሁለቱ አይናቸው እንባ እያነቡ እያለቀሱ ነበር አሉ። እና አምስተኛ ላይ ደግሞ በካ ለማ ከኩሲፈት ሸምስ ፀሐይ ግርዶሽ በነቢያችን ጊዜ አለይሂ ሰላቱ ወሰላም የፀሐይ ግርዶሽ ተፈጥሮ ነበር። ስለዚህ ነብዩ አለቀሱ እና በመጨረሻ ላይ ማለት ነው አንድ ልጃቸው ማለት ነው ሴት ልጃቸው መቃብራቸው ላይ ተቀምጠው በጣም አለቀሱ እና እናታቸውን ደግሞ ሞተው መቃብራቸው ላይ ተገኙና በጣም አለቀሱ ነቢ ሙሐመድ አለይሂ ሰላቱ ወሰላም። በሌላ ሐዲሳቸው ላይ ደግሞ አላህ ሱብሓነሁ ወተዓላ በቁድራው በዒዛው አባቴና እናቴን ከሞት አነሳልኝና በኔ አምነው ወደ ሞታቸው ተመለሱ አሉ። አላሁመ ሰሊ ወሰሊም ወባሪክ አለይህ። ስለዚህ ወንድሞቼና እህቶቼ ዱዓ አርጉልን። አላህ የቁርአን ኮድ ፓስወርድ ተምሮ ከሚያስተምሩ ያርገን። ወልሐምዱሊላሂ ረቢ